አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። ፀሐይ ገና ሙሉ በሙሉ አልወጣችም። ነገር ግን በመንደሩ በሚገኘው ክፍት የቆሻሻ መጣያ ቆሼ ውስጥ የተቀደደ ሸሚዝ የለበሰና ያረጀ ጆንያ የተሸከመ ከሲታ ደሃ ሰው አጎንብሶ ከቆሼው ስር የሆነ ነገር እየፈለገ ነው። ስሙ ሳሊም ይባላል። ነገር ግን የመንደሩ ነዋሪ ለምንም የማይበቃ ከንቱ ሰው እያለ ነው የሚጠራው። ሕፃናቶች እየሳቁ ጣታቸውን በመጠቆም ተመልከቱት፣ ቆሻሻ ለቃሚው ሰው መጥቷል ይላሉ። ምንም ተናግሯቸው አያውቅም። ዝም ብሏቸው ይሄዳል። በቤቱ ውስጥ የሚነድ ምድጃ የለም፣ የሚያወራው ሰውም የለም። ሚስቱ ከዓመታት በፊት ልጆቿን ይዛ ጥላው ወላጆቿ ቤት ሄዳለች። ከዛ ጊዜ ጀምሮም ሳሊም በዛች ትንሽ ደሳሳ ጎጆ ውስጥ ብቻውን ይኖራል። የዛን ዕለትም ከቆሼው ውስጥ የወዳደቁ ዕቃዎችን እየለቃቀመ ነበረ። አፈሩን በእንጨት ማንጓለል ማገላበጥ እንደጀመረ አይኑ ድንገት አንድ እንግዳ የሆነ ነገር ላይ አረፈ። ጆንያ ነበረ። አዲስ ንጹህ የሚባል ጆንያ፣ ጭቃም አተላም ያላረፈበት፣ ጫፉ በወፍራም ገመድ ጥብቅ ተደርጎ ታስሯል። ይህንን ማን ሊጥለው ይችላል ሲል ለራሱ አጉረመረመ። ነገር ግን ለመሳብ ሲሞክር ክብደቱ በውስጡ አንዳች ጠጣር ነገር ያለው ይመስል እንግዳ ሆነበት። ምናልባት ልብሶች የሆኑ እንዴ ሲል አሰበ። ማንም እንደማያየው ለማረጋገጥ ዙሪያውን ገልመጥ አድርጎ ተመለከተ። ከዛም ቀስ እያደረገ ጆንያውን ወደ አንድ ጎን ወሰደው። ጭስና ጭጋጉ ሊደብቀው ወደሚችለው ስፍራ ወሰደው። ታሪኩን ከመቀጠላችን በፊት ቻናሉን ሰብስክራይብ ማድረግ፣ ቪዲዮንም ላይክ ማድረጋችሁን አትርሱ። እንቀጥል። ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። ገመዱን ፈታው። ጆንያውም ተከፈተ። በዚህ ጊዜ ትንፋሹ ቀጥ አለች። ፕላስቲክ የታሰሩ ጥቅል ገንዘቦች ሞልተውታል። በሚንቀጠቀጡ እጆች አንዱን ጥቅል አነሳው። አይኖቹ በድንጋጤ ተበለጠጡ። በሚያበረቀርቀው ነገር ቦዘዙ። ተንበረከከ። የገንዘብ ኖቶቹን ሲነኩ ጣቶቹ ተንቀጠቀጡ። ይህ የእውነት ነው ሲል ለራሱ አንሾካሾከ። ልቡ በብርቱ እየመታ እጁም እየተንቀጠቀጠ ነበረ። በድጋሚ ዞሮ አካባቢውን ተመለከተ። ማንም የሚታይ ሰው በአቅራቢያው አልነበረም። ካፍታ ቆይታ በኋላ በጥልቀት ተንፍሶ ውሳኔ ወሰነ። ጆንያውን በድጋሚ ቋጥሮ አንስቶ ጀርባው ላይ አደረገው። ከዛም ወደ ጎጆ መሄድ ጀመረ። በመንገድ ላይ የሚሰማው ድምፅ ሁሉ እንዲጠራጠር ያደርገዋል። የውሾች ጩኸት፣ የሰዎች ጫጫታ፣ ኮሽ ያለው ነገር ሁሉ ልቡን ያዘልለዋል። ልክ ቤቱ እንደደረሰ በሩን ከውስጥ ዘጋው። ጆንያውን ጥግ ላይ ያስቀመጠው፣ በፍራሹም ሸፈነው። ልቡ በኃይል ከመምታቱ ብዛት ደረቱን ቀዶ የሚፈነዳ መሰለው። በበሩ ቀዳዳ እያጮለቀ 10 ይመለከት ጀመረ፣ ሰው እየተከተለው መሆኑን ለማረጋገጥ። ማንም ሰው እንደማይከተለው በመጨረሻ ካረጋገጠ በኋላ ከጆንያው አጠገብ ተቀመጠ። እጆቹ እየተንቀጠቀጡ ነው። ነገር ግን ድፍረቱን እንደምንም አሰባስቦ ገመዱን በድጋሚ ፈታው። ጆንያው በተከፈተ ቅጽበት ነጸብራቁ አይኑን ጋረደው። አዲስ ንጹህ ገና የታተሙ ለጉድ ጥቅል ሆነው የታሰሩ ገንዘቦች አወጣ። ሳሊም አንዱን ጥቅል አውጥቶ መቁጠር ጀመረ። ሲቆጥር ከንፈሩ ደረቀ። አንዱ ጥቅል ብቻ 100 ሺህ ሩፔ ይዟል። ከ30 እስከ 40 ሚሊዮን ሩፔ ሊሆን እንደሚችል ገመተ። ሐሳቡ ብቻ ናላውን አዞረው። ተራ ሰው ይህንን ያህል ገንዘብ ሊተው አይችልም ሲላው ተመተመ። የፍርሃት ሞገድ በውስጡ አለፈ። የአንድ ትልቅ ሰው ንብረት ቢሆንስ? የአንድ ፖለቲከኛ ወይም ማፊያ ንብረት ቢሆንስ? ፍለጋ ቢጀምሩስ? ላብ ሰውነቱን አጠመቀው። ቶሎ ብሎ ገንዘቡን ወደ ጆንያው መለሰው። ከዛም ጆንያውን በድጋሚ አሰረውና ቆሻሻ ወለሉ ላይ ተቀመጠ። ጭንቅላቱን በእጁ ይዞ በልቡ ግን ደስታ እየተሰማው ነው። በመጨረሻ የድህነት ዓመታቶቹ ሊያበቁ ነው። ሕክምና ያገኛል፣ አዲስ ቤት ይገነባል፣ የክብር ህይወት መኖርም ይጀምራል። ነገር ግን በጥልቀት ውስጡን ፍርሃት በልቶ እየጨረሰው መሆኑን አልዘነጋውም። ሰው ቢያውቅስ? ሰዎች ሌባ ቢሉትስ? ፖሊሶች ሊይዙት ይችላሉ፣ ወይም እውነተኛው ባለቤት ሊመጣ ይችላል። ሙሉ ሌሊቱን ቁጭ ብሎ አደረ። ራሱንም እንዲህ በማለት አጽናና። ነገ አንዱን ጥቅል አውጥቼ ብታከም ማን ያውቃል? ዶክተሩ ለመጀመሪያ ጊዜ በክብር እንዲቀመጥ አደረገው። መድኃኒት ሰጠው። ሕክምናውም እንደሚቻል ነገረው።
ከዓመታት በኋላ በሳሊም ፊት ላይ እውነተኛ ፈገግታ ታየ። ይህ ሀብት ፈተናው እንጂ በረከቱ እንዳልሆነ ገብቶታል። ቀጣዩ ጠዋት ለሳሊም አዲስ ንጋት ነበር የሆነለት። ከዓመታት በኋላ ራሱን በመስታወት በጥንቃቄ ተመለከተ። ፊቱ ደካማ ነው፣ ግን አሁን የተስፋ ጮራ በዓይኖቹ ላይ ይታያሉ። በጥበብና በብልሃት ከሰራው ሁሉንም ነገር መቀየር እችላለሁ ሲል አሰበ። መጀመሪያ ጎጆውን ጠገነ። ጆንያው ውስጥ የተወሰኑ ገንዘቦችን አውጥቶ የቀን ሰራተኞችን ጠራና ጣራውን አስቀየረ። በጥቂት ቀናቶች ውስጥ የቤቱ እርጥባታማ መጥፎ ጠረኖች መሸሽ ጀመሩ። የአካባቢው ነዋሪዎች በጣም ተደነቁ። ስሙ፣ ይሄ ቆሻሻ ሰብሳቢ ሰውዬ በድንገት እንዴት እንዲህ ሊለወጥ ቻለ? አሉ። ከጥቂት ሳምንታቶች በኋላ ቀጣዩን እርምጃ ወሰደ። በመንደሩ ዋና መንገድ ዳር ትንሽ የምግብ ሸቀጣሸቀጥ መሸጫ ሱቅ ከፈተ። በመጀመሪያው ቀንም ምስር፣ ሩዝና ጨው ብቻ ነበር የሚሸጥበት። መሳቢያው ኋላ ተቀምጦ ፈገግ እያለ የሚገቡትን ሁሉ ያስተናግዳል። መጀመሪያ ላይ ሰዎች ያመነቱ ነበረ። ከዛ ቀስ በቀስ መምጣት ጀመሩ። ሱቁ በደንብ መሄድ ጀመረ። ዱቄቶች፣ ዘይቶች፣ ቅመማ ቅመሞች፣ ሳሙናዎች፣ ሁሉንም ነገር መሸጥ ጀመረ። በዚህ ሁሉ ጊዜ እንኳ ሳሊም ጥንቃቄ ተለይቶት አያውቅም። ድንገት ያገኘው ሀብት ህልም ነው ከመባል ያነሰ አልነበረም። ግን ለማንም አሳይቶት አያውቅም። ትንሽ ብልጭታዋ እንኳ ከታየ ሰዎች በጥያቄ እንደሚቀጠቅጡት ያውቃል። ስለዚህ ከውጭ ሲታይ አሁንም አንድ ተራ ሱቅ ነጋዴ መስሎ ነው። ፈገግ እያለ ለሚመጣው ደንበኛ ሁሉ ምን ልስጥ ወንድሜ የሚል ተራ ነጋዴ ነው። ነገር ግን ውስጡ ባረጀው ጆንያ ውስጥ ያለው ሀብት የእሱን ብቻ ሳይሆን የሌሎች በረከቶችንም ህይወት ለመቀየር የሚበቃ መሆኑን ያውቃል። አንዳንድ ጊዜ የሰፈሩ አሮጊት ሴቶች ሰሊም ወንድሜ በጣም ተለውጠሃል ሲሉት ፈገግ ብቻ ይልላቸዋል። በውስጡ ግን ደስ የሚል የኩራት ስሜት ይሰማዋል። ሰው ለውጡን ልብ ሲልለት ማን ደስ አይለውም። ቀስ በቀስ ቢዝነሱን አስፋፋው። ከጥቂት ወራቶች በኋላ ከጆንያው ውስጥ ትንሽ ገንዘብ አውጥቶ ትንሽ የመጋዘን ሱቅ ከፈተ። ዕቃ የሚያመላልስበት አንድ አሮጌ የጭነት መኪናም ገዛ። እናም አሁን ሻጭ ብቻ ሳይሆን አቅራቢም ሆኗል። በመንደሩ ውስጥ አሁን ሰዎች ሳሊም ላል እያሉ ይጠሩት ጀምረዋል፣ ትልቅ ቢዝነስማን እንደሆነ በመቁጠር። በዚህ ሁሉ ለውጡ መሃል ግን በውስጡ የሚኖር ፍርሃት አሁንም አለ። ሲመሽ ከዛ ጆንያ አጠገብ ተቀምጦ ይህ ምስጢር አንድ ቀን ይፋ ቢወጣስ፣ እውነተኛው ባለቤት ቢመጣስ እያለ ያሰላስላል። ከዛም ወዲያውኑ በቀጣዩ ቅጽበት ይሄ የኔ ዕጣ ፈንታ ሽልማቴ ነው፣ በርካታ የችግር ዘመናቶችን አሳልፌያለሁ፣ ይህ የትዕግስቴ ፍሬ ነው፣ የማንንም መብት አልወሰድኩም በማለት ራሱን ደግሞ ያጽናናል። በጊዜ ሂደት ሳሊም ራሱ ተለወጠ። በህዝብ ፊት በአንድ ወቅት ጭንቅላቱን ደፍቶ ይሄድ የነበረው ሰው አሁን ቀና ብሎ በራስ መተማመን ተሞልቶ መሄድ ጀመረ። በድምፁ ውስጥ ምንም ማመንታት የለም፣ ከእንግዲህ እርጋታ ብቻ። ቀን ቀን ሱቁን ያስተዳድራል፣ ማታ ማታ ደግሞ መጋዘኑ ላይ ይሰራል። ሲመሽም ከጆንያው አጠገብ ተቀምጦ ስለሚቀጥለው ቀን ያቅዳል። በአንድ ወቅት ከነበረው ሳሊም አሁን በብዙ ተለውጧል። ግን እሱም ቢሆን እውነት ነው። በስኬት ውስጥ ሆኖም እንኳ በውስጡ አሁንም የባዶነት ስሜት ያስተጋባል። አንድ ቀን ማታ ሱቁን ዘግቶ ደክሞት ወደ ቤት ሲመለስ በሩ ላይ ሁለት ፊቶች ቆመው ነበረ። የሚያውቀው ፊት ነው፣ ግን ርቆ ሄዶ የነበረ ፊት። ሚስቱ አኒታና ሁለቱ ልጆቹ አሁን አድገዋል፣ ግን በፊታቸው ላይ የማመንታትና የህፍረት ጥላ ይነበባል። የአኒታ አይኖች በእንባ ተሞልተዋል። ሳሊም አለችው በእርጋታ፣ ስህተት ሰርተናል፣ ሁኔታዎች አስገድደውን ነው። አንተን ጥለን መሄዳችን ትክክል አልነበረም። ሳሊም እግሩ መሬት ውስጥ የሰመጠ መሰለው። ለአፍታ ያህል ጊዜው ቀጥ አለ። በሽታ በሰበረው ጊዜ፣ በቤቱ ውስጥ የሚበላ በሌለ ጊዜ አኒታ ይህንን ከዚህ በላይ መሸከም አልችልም ብላ ልጆቿን ይዛ ጥላው የሄደችበትን ቅጽበት አስታወሰ። በሳሊም ህይወት ውስጥ ያለው ነገር ሁሉ የተበታተነው የዛን ዕለት ምሽት ነበረ። አሁን ደግሞ ያቸው አኒታ በሩ ፊት ቆማ ትለምነዋለች። ልጆቹ ወደፊት መጥተው አባባ እባክህን ይቅርታ አድርግልን፣ ከአንተ ጋር መኖር እንፈልጋለን አሉት። የሳሊም ልብ ተንቀጠቀጠ። በአንድ በኩል ልጆቹን ለማቀፍ የናፈቀ አባት ነው፣ በሌላ በኩል ብቻውን ተትቶ የሄደ የተሰበረ ሰው። ተመልሰው የመጡትስ እውነት ከፍቅር በመነጨ ነው ወይስ የሚያብረቀርቀው ሀብቱ መልሶ አምጥቷቸው ነው? ጥያቄው ውስጡን በጥልቀት ወጋው። ቅዝቅዝ ባለ ድምፅ ባዶ እጄን በነበርኩ ጊዜ ሁላችሁም ጥላችሁኝ ሄዳችሁ ነበረ። አሁን አንድ ነገር ሲኖረኝ ተመልሳችሁ መጣችሁ። ይህ ፍቅር ነው ወይስ ስግብግብነት? እንባ በአኒታ አይኖች ላይ መፍሰስ ጀመሩ። አይደለም ሳሊም፣ የእውነት በጣም ተጸጽተን ነው። ልጆቹ ያንተ ጥላ ያስፈልጋቸዋል። ሳሊም እይታውን ወደ ታች አደረገ። በውስጡ ግን እንደ እሳተ ገሞራ ያለ ማዕበል ተነስቷል። አንዳንድ ጊዜ ይቅርታ ማድረግ ቀላል እንደሆነ ግን መርሳት ቀላል እንዳልሆነ ያውቃል። በመጨረሻም እንዲህ አለ፣ ልጆቹ የኔ ናቸው። ማንም መብታቸው ሊነጥቃቸው አይችልም። ትምህርታቸውን፣ የወደፊት ህይወታቸውን ራሴ እከታተላለሁ። ነገር ግን አኒታ፣
በመሃላችን የተገነባው ግድግዳ በድጋሚ በፍጹም አይወድቅም። አኒታ ዝም እንዳለች ቆየች። በልጆቹ አይን ውስጥ የፋታ ስሜት ይነበብ ነበር። ቢያንስ አባታቸው በድጋሚ የህይወታቸው አካል ሆኗል። ነገር ግን በሳሊም ልብ ውስጥ የነበረው የድሮ ቁስል በድጋሚ ተከፈተ። ውጭ ያለው ዓለም ሳሊም ላል አሁን ስኬታማ ሰው ነው። ነገር ግን ውስጡ አሁንም ባረጀው ጆንያና ባለፈው ጊዜና በአሁኑ መሃል ባለው ቦታ ውስጥ እንደ ፔንዱለም ከዛ ከዚህ የተወዛወዘ የሚኖር ሰው ነው። የዛን ዕለት ማታ መተኛት አልቻለም። ለረጅም ጊዜ ያህል የድሮ ጓደኛውን እንደሚያወራ ሰው ከጆንያው አጠገብ ተቀመጠ። ይህ ሀብት ሁሉንም ነገር መልሶ አመጣልኝ፣ ክብር፣ ዝና፣ ሰላማዊ ህይወት አመጣልኝ። ነገር ግን የአእምሮ ሰላምስ ያመጣልኝ ይሆን ሲል ጠየቀ። ጥያቄው አየር ላይ ነበር ተንሳፎ የቀረው። መልሱም የግድግዳው ዝምታ ብቻ ነበረ። ጥቂት ሳምንታቶች አለፉ። የሳሊም ሱቅ አሁን ወደ ትንሽ ግዛትነት ተቀይሯል። ሸቀጦች ከመጋዘኑ ይወጣሉ። የጭነት መኪናዎች ይመጣሉ፣ ይሄዳሉ። አሁን መንደርተኞቹ ሳሊም ባይ እያሉ ሆኗል የሚጠሩት በክብር። ውጨኛው ዓለም ላይ ሁሉም ነገር ሰላም ነው። ነገር ግን ውስጡ ደረቱ ላይ ሁልጊዜ ማታ የሚቀመጥ ትልቅ ሚዛን ነበረ። ያንን ጆንያ ተመልክቶ ራሱን አጽናና። ምናልባት አንዱ ሌባ ወርውሮት ይሆናል፣ ምናልባትም ዕጣ ፈንታ አዝናልኝ ይሆናል ሲል አሰበ። ነገር ግን ዕጣ ፈንታ ራሷ ትዕግስቱን ልትፈትነው የፈለገች ይመስላል። አንድ ቀን ማታ ቅጥር ግቢ ውስጥ ተቀምጦ ሻዩን ፉት እያለ ሳለ በቴሌቪዥኑ ውስጥ የተለመደው የፖለቲካ አሉባልታ እየተወራ ነው። ብዙ ጊዜ ትኩረት ሰጥቶ የማያዳምጠው ተራ የፖለቲካ አሉባልታ። ነገር ግን ድንገት የጋዜጠኛዋ ድምፅ ጎላ ማለት ጀመረ። ሰበር ዜና! በምክር ቤት አባሉ ቤት ስርቆት ተካሄደ ይላል ዜናው። የሰሊም ልብ በትንሹ ዘለለች። ጋዜጠኛዋ ሌባው ገንዘቡን ከሕግ መወሰኛ አባሉ ቤት ከሰረቀ በኋላ ፖሊሶች ሲከተሉት ገንዘቡን የሆነ ቦታ ደብቆታል። እስካሁን ገንዘቡ አልተገኘም። ፖሊሶች ያለበትን ለማወቅ ያለማቋረጥ እየተከተሉ ነው። የሳሊም እጅ ተንቀጠቀጠ። አእምሮ ላይ የሆነ ነገር ብልጭ አለበት። ጆንያው፣ ያ የሚያውቀው ጆንያ። ጋዜጠኛዋ ማውራቷን ቀጥላለች። በሚሊዮኖች የሚቆጠሩ ገንዘቦች አሁንም እንደጠፉ ናቸው። ትንንሽ ጥቅሎች ላይገኙ ይችላሉ፣ ግን ምርመራው አሁንም ቀጥሏል። ይህ አረፍተ ነገር አእምሮ ውስጥ እየደጋገመ ያስተጋባል። ትንንሽ ጥቅሎቹ ላይገኙ ይችላል የሚለው አረፍተ ነገር። ስለዚህ ጆንያው አሁንም ደህንነቱ የተጠበቀ ነው ማለት ነው። ቀዝቃዛ ሞገድ በደም ስሩ ውስጥ አለፈ። የሆነ ሰው ቢደርስበትስ? ፖሊሶች በሬ ጋር መጥተው ቢቆረቁሩስ? የዛን ዕለት ማታ ሲገላበጥ ሲዞር አደረ። በማግስቱ ሱቁ ሆኖ እንኳ ቀልቡ ከእርሱ ጋር አልነበረም። ደንበኞች እያወሩት እርሱ ሌላ ቦታ ነበረ። አእምሮ ስሌት በማስለት ላይ ተጠምዷል። ብደብቀው ተርፋለሁ፣ ነገር ግን ሚስጥሩ ከተጋለጠ ሁሉም ነገር ያበቃለታል ይላል። የዛን ዕለት ማታ ወደ ቤት ሲመለስ በድጋሚ ጆንያውን ከፈተው። የገንዘብ ኖቶቹ አሁንም በተመሳሳይ መንገድ ያብረቀርቃሉ። ግን አሁን እነዚህ ብርቅርቅታዎች አስፈሪ መስለዋል። ነገሩ ልክ እነዚህ የገንዘብ ኖቶች የሚያፈጡበት መሰለው። ሳሊም ጥቅሎቹን መልሶ ወደ ጆንያው እየከተተ ለራሱ ይህ ሀብት ወይ ያድነኛል ወይ ያጠፋኛል አለ። ከዛ ቀን በኋላ እንደማይቸኩል ለራሱ ቃል ገባ። ትንሽ ገንዘብ ብቻ እያወጣ ማንም ሰው እንዳይጠረጥረው ቀስ እያደረገ ሊጠቀመው ወሰነ። ነገር ግን በልቡ ውስጥ አዲስ ቁስል ተፈጥሮ ነበረ። ገንዘቡን በሚቆጥረው ጊዜ ሁሉ እጁ ይንቀጠቀጣል። ሕይወት ቀጥሏል። በዚህ ጊዜ አንድ ቀን ከአቅራቢያው መንደር አንድ ሰው ዕቃ ለመግዛት ወደ ሱቁ መጣ። ከእርሱም ጋር እህቱ ሳሎኒ አብራው ነበረች። ቀለል ያለችና ዝምተኛ ሴት። ከ2 ዓመት በፊት በበሽታ ባሏን አጥታለች። አሁን ወንድሟን በሥራ እያገዘች ነው። ሳሊም ለመጀመሪያ ጊዜ ሲያናግራት እንግዳ የሆነ ሰላም ተሰማው። በሳሎኒ ቃላቶች ውስጥ ምንም ማስመሰል ድብቅ ትርጉም አልነበረም። ሳሊምን እንደ ነጋዴ ሳይሆን እንደ ማንኛውም ሰው ነበር ያየችው። ቀስ በቀስ ሱቁን እየደጋገመች መጎብኘት ጀመረች። አንዳንዴ ከወንድሟ ጋር፣ አንዳንዴ ደግሞ ብቻዋን። ሁልጊዜም የሳሊምን የቀን ድካም የሚያስወግድ ተፈጥሯዊ ትህትና በድምጿ ውስጥ ይሰማ ነበረ። አንድ ቀን ሳሎኒ ፈገግ አለችና እንዲህ አለችው፣ ጠንክረህ ነው የምትሰራው ሳሊም፣ በመንደር ውስጥ ያለ ሰው ሁሉ ያከብርሃል አለችው። ሳሊም በዚህ ጊዜ ፈገግ ብቻ ነበር ያለላት። ነገር ግን ከውስጡ የማያውቀው ስሜት ነቅቶ ነበር። ምናልባትም ገንዘብ ሰውን የደህንነት ስሜት እንዲሰማው ሊያደርግ ይችል ይሆናል። ነገር ግን በሕይወት የሚያቆየው የሰው ፍቅር ነው ሲል አሰበ። ሳሎኒ ረጋ ባለ ፈገግታ በጣም የተከበርክ ሰው ነህ ስትለው በሳሊም ውስጥ አንዳች ነገር ሲቀልጥ ተሰማው። ከበርካታ ዓመታቶች በኋላ የሆነ ሰው ክብር ሰጥቶታል። እናም እቺ ሴት ደግሞ በጣም ቆንጆ ሴት ናት። ልክ በልቡ ውስጥ እርጋታ ነበር የሰፈነው።
ቀስ በቀስ ለስላሳ ግንኙነት በመሃላቸው መዳበር ጀመረ። ሳሎኒ መስማት ብቻ ሳይሆን በደንብ የምትረዳም ሴት ነበረች። ስለ ሳሊም ያለፈ ታሪክ ስትረዳ ሐዘኗን አልገለጸችም። ይልቁንም አይኖቹን ተመልክታ ያለፈው የጊዜው ፈተና ነው፣ ዋናው ነገር አሁን ያንተ ወደፊት መራመድ መቻል ነው አለችው። እነዚህ ቃላቶች በሳሊም ልብ ውስጥ አዲስ ብርሃን ፈነጠቁ። ከጥቂት ወራቶች በኋላ ሳሎኒን ለማግባት ወሰነ። ይህ ዜና በመንደሩ ውስጥ እንደተስፋፋ ሰዎች በተለያየ አይነት መንገድ ማውራት ጀመሩ። አንዳንዶች እንዲህ ሲሉ አፌዙ፣ ቆሻሻ ሰብሳቢው አሁን አዲስ ሚስት ሊያመጣ ነው አሉ። አንዳንዶቹ ደግሞ እየሳቁ ቢያንስ አሁን የዚህ ምስኪን ሰው ሕይወት በመጨረሻ ትንሽ ብርሃን ሊኖረው ነው። ሳሊም ለማናቸውም መልስ አልሰጠም። ይህ ትዳር በሕይወት ባልደረባ ስለማግኘት ብቻ እንዳልሆነ ያውቃል፣ ለራሱም አዲስ ሕይወት ለመስጠት ጭምር እንጂ። ሰርጉ ቀለል ያለ ነበረ። ጭፈራና ሆሃታ አልነበረም። ብዙ እንግዶችም አልተጠሩም። 2 ምስክሮች፣ ጥቂት አበቦችና የሁለት ልቦች አዲስ ጉዞ ጅማሮ ብቻ ነበረ። ሳሎኒ ከመጣች በኋላ የሳሊም ቤት ዳግም መተንፈስ የጀመረ መሰለ። ሳሊም ከሱቅ ሲመለስ ደክሞት ሳሎኒ በፈገግታ ተሞልታ በሩን ትከፍትለታለች። ይህ ፈገግታ ውድም አርቲፊሻልም አይደለም። እነዚህ ትንንሽ ነገሮች ለሳሊም የትኛውም አይነት ሀብት ሊገዛው የማይችለውን ሰላም አመጡለት። አሁንም ምሽቱ ሲበረታና ሳሎኒ ስትተኛ የሳሊም አእምሮ ወደዛው ጆንያ ጋር ይመለሳል። ያ ጆንያ እንዲያርፍ አልፈቀደለትም። ሁልጊዜ የእነዛ የብር ኖቶች ብልጭታ ይህ ሀብት ንጹህ አይደለም የሚለውን ያስታውሱታል። ይህ ገንዘብ ከወንጀል ጋር የተገናኘ ከሆነ እንዴት ሆኖ ሰላም ሊያመጣልኝ ይችላል ሲል አሰበ። ይህ ሐሳብ ቀስ በቀስ ወደ ትልቅ ውሳኔ መራው። ሳሊም ወሰነ። አሁን ይህ ገንዘብ የእርሱ ብቻ አይደለም፣ ለሌሎችም ጥቅም መስጠት አለበት። ድህነት የሰውን ክብር እንዴት አድርጎ እንደሚገፋው በደንብ ያስታውሳል። እነዛ ሹፈቶች፣ ቸልታዎች፣ እነዛ ቀናቶች የሐኪም ቤት ሰራተኞች በንቄት ዝቅ አድርገው ሲመለከቱት የነበረው ሁሉ በትዝታው ውስጥ አሁንም ድረስ አለ። ከዛም አንድ ቀን ጠዋት የመጀመሪያውን እርምጃ ወሰደ። በመንደሩ ውስጥ ያለው የቆየ መስጊድ ዝናብ በሚጥል ጊዜ ያንጠባጥባል። ሰጋጆች ዘወትር ዣንጥላ እየያዙ ነው ለመስገድ የሚገቡት። ሳሊም ድምፁን አጥፍቶ ገንዘብ መለገስ ጀመረ። የሰጠው መጠን በቂ መሆኑን ሲያረጋግጥ ስሙን ይፋ ባደረገ ጊዜ ሙሉ መንደሩ ደነገጠ። ቆሻሻ ይለቅም የነበረው ሰሊም ይህን ያህል ገንዘብ ከየት አገኘ ሲሉ አንዳንዶቹ አፌዙበት። አንዳንዶቹም ተጠራጠሩ። ምናልባትም በቁማር በልቶት ይሆናል አሉ። ነገር ግን የመስጊዱ ግድግዳዎች መነሳት ሲጀምሩ የሳሊም እቅድና ንያ የበለጠ ግልጽ እየሆነላቸው መጣ። ለታይታ ሳይሆን ከልቡ በቅንነት እየረዳ መሆኑን ሰዎች ተመለከቱ። ቀስ በቀስም ትችቱ ቆመ። መንደሪያውን በክብር ያናግረው ጀመር። ማህበረሰቡ በአንድ ወቅት ችላ ብሎት የነበረው ሰው አሁን የማህበረሰቡ ደጋፊ ሆነ። ሳሊም የህይወቱን ሌላ ትልቅ እርምጃ ተራመደ። በዚህ ጊዜ ግን በገንዘብ ሳይሆን በልቡ ለመለገስ ነበር የፈለገው። በመንደሩ ውስጥ የሚኖሩ ድሃ ልጆች ያለምንም ክፍያ የሚማሩበት ትምህርት ቤት መክፈት ፈልጋለሁ ሲል ይፋ አደረገ። መጀመሪያ ህዝቡ የመሰለው ስሜታዊ መግለጫ ብቻ ነበረ። ነገር ግን የኒም ፋውንዴሽን የመጀመሪያው የመሰረት ድንጋይ ሲጣል ሁሉም ሰው ገባው። ሳሊም ከዚህ በኋላ ነጋዴ ብቻ አልነበረም፣ የመንደሩ መሪም ሆነ። ሳሎኒም ካጠገቡ ቆመች። ጥቂት ወጣት መምህራኖችም በትንሽ ደሞዝ ለማስተማር ተስማሙ። አንዳንዶች ይህንን ተአምር ነው ሲሉት፣ ሌሎች ደግሞ አምላክ የዚህ አይነት ሰዎችን ይጠብቃቸው ሲሉ ጸለዩ። ሳሊም የተቀረውን ገንዘብ በበርካታ ቢዝነሶች ላይ ኢንቨስት አደረገው። ቀስ በቀስም የእውነት በጣም ሀብታም ሰው ሆነ። አሁን ከእንግዲህ ያ ጆንያ አያስፈልገውም። ገቢው በጣም አደገ። በቢሊዮኖች ዋጋ ያላቸው ቢዝነሶችን ማስተዳደር ጀመረ። ግን ሁሌም አላህን ያመሰግናል። ድሆችን መርዳቱንም ቀጥሏል። በሎንደን ትልቅ ቪላ ቤትና ሆቴል ለመጀመሪያ ሚስቱና ለልጆቹ ገነባ። የመጀመሪያ ሚስቱም ከልጆቿ ጋር በደስታ መኖር ጀመረች። የሳሊም ታሪክ በእውነተኛ ንስሐና በደግነት መሃል ያለን እውነተኛ ትግል እንድታስቡ ካደረጋችሁ ላይክ ስጡን። በኮሜንት ላይም እናንተ በሳሊም ቦታ ብትሆኑ ምን ታደርጉ እንደነበረ ንገሩን። በመጥፎ ገንዘብ የተሰራ መልካም ተግባር ትክክል ተብሎ ሊታሰብ ይችላል? አስተያየታችሁ ለኛ በጣም አስፈላጊ ነው። ሌሎች ልብ የሚነኩ የዚህ አይነት ታሪኮችን ማዳመጥ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ፣ የደውል ምልክቱንም ተጫኑ። ቀጣዩ ታሪካችን እጃችሁ ላይ ባለው ሞባይል ስልካችሁ ስክሪን ላይ በፍጥነት ይደርሳችሁ። ለዛሬ አበቃን። መልካም ጊዜ።
ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ።